ሰላም እንዴት ናችሁ? ዛሬ ፎሬክስ ለመጀመር ምን ያስፈልገናል የሚለውን አጠር አድርገን እናያለን። በአንደኝነት ፎሬክስ ትሬዲንግ ለመጀመር የሚያስፈልገን ስማርትፎን ወይም ደግሞ ላፕቶፕ ፕላስ ኢንተርኔት ነው። ስልካችንን ከኢንተርኔት ኮኔክሽን ጋር ካገናኘን በኋላ በመቀጠል የምንሄደው የሚያስፈልጉን የትሬዲንግ ፕላትፎርሞች ዳውንሎድ ለማድረግ ወደ ፕሌይ ስቶር ነው። በመጀመሪያ ዳውንሎድ የምናደርገው ባይናንስ ነው። ይህ አፕሊኬሽን የሚረዳን ትሬድ የምናደርግበትን ክሪፕቶ ከረንሲ የምንገዛበት ወይም የምንሸጥበት ቦታ ነው። በመቀጠል ባይናንስ አፕሊኬሽናችንን ዳውንሎድ አድርገን አካውንታችንን ከከፈተን በኋላ ቬሪፋይ እናደርጋለን። ኬዋይሲ ፓስፖርት ወይ ኢንተርናሽናል አይዲ ወይ መታወቂያ በማስገባት ቬሪፋይ በማድረግ አፕሊኬሽኑን መጠቀም እንጀምራለን። ቀጣዩ ስቴፕ MT4 ወይም MT5 ትሬዲንግ ፕላትፎርም ስልካችን ላይ ዳውንሎድ እናደርግና እነሱንም ሬጂስተር አድርገን እንከፍታቸዋለን። እነዚህ አፕሊኬሽኖች የሚጠቅሙን የትሬዲንግ አካውንታችንን ከእነሱ ጋር ሊንክ አድርገን ባይ ኤንድ ሴል የምንልበት የምንገበያይበት ቦታ ነው። ከዛ በመቀጠል የትሬዲንግ አካውንት ያስፈልገናል። ኢትዮጵያ ውስጥ ሆነን የትሬዲንግ አካውንት ወይም የተለያየ ሀገር ላይ ሆነን የትሬዲንግ አካውንት ለመክፈት ብሮከር ያስፈልጋል። ከነዚህም ብሮከሮች መሀል የተሻለ ሆኖ የተገኘው ኢትዮጵያ ውስጥ አብዛኛው ትሬደሮች የሚጠቀሙበት ኤክስነስ ነው። በዊዝድሮዋል ሜቶዱም ሆነ ትረስትድነቱ እስካሁን ምንም አይነት ችግር ያልተገኘበት ብሮከር ስለሆነ ብዙ ትሬደሮችን እኔንም ጨምሮ የምንጠቀመው ኤክስነስ ነው። ስለዚህ በኤክስነስ ብሮከር አማካኝነት የትሬዲንግ አካውንት እንከፍታለን። ኤክስነስ አፕሊኬሽንም እንደሌሎቹ ከፕሌይ ስቶር ላይ ገብተን መተግበሪያውን ዳውንሎድ በማድረግ እንጭነዋለን። በመቀጠል ትሬዲንግ ቪው አፕሊኬሽን ከፕሌይ ስቶር ላይ በስልካችን ዳውንሎድ እናደርጋለን። ይህ አፕሊኬሽን የሚጠቅመን ቻርቶችን በግልጽ ለማየት እንዲሁም የማርኬቱን ፕራይስ ክሊን አድርጎ ያሳየናል። ቻርቱንም ዙም ኢን ኤንድ ዙም አውት እያደረግን በደንብ ቴክኒካል አናላይሲስ እንድንሰራ ይረዳናል። በመቀጠል ፎሬክስ ትሬዲንግ ላይ ትሬድ ለማድረግ አንድ ስትራቴጂ ማስተር ማድረግ ያስፈልጋል። እኔ እንደምታውቁት ብሬክአውት ስትራቴጂ ነው ማስተር ያደረኩት። ስለ ብሬክአውት ስትራቴጂ ፉል ኮርሶችን በዚሁ ግሩፕ ላይ ቪዲዮ እየሰራው ለቅላችኋለሁ። ቀጣዩ ሪስክ ማኔጅመንት ነው። ሪስክ ማኔጅመንት የሚረዳችሁ ትሬድ በምታደርጉበት ሰዓት ትርፍና ኪሳራችሁን ሪስክ ማድረግ የምትችሉት ምን ያህል ፐርሰንት ነው የሚለውን ለመቆጣጠር ሪስክ ማኔጅመንት ግዴታ በጣም ኢምፖርታንት እና አስፈላጊ ነገር ነው። ሌላኛው ትሬዲንግ ሳይኮሎጂ ነው። ትሬዲንግ ሳይኮሎጂ ማስተር ማድረግ አለባችሁ። ይሄ ሞር ፕሮግሬሲቭ ጊዜ በጊዜ ትሬድ እያደረጋችሁ ታሳድጉት የትሬዲንግ ማይንድሴት ነው። ቀጣዩ በጣም ብታረጉት ተመራጭ የሚሆነው ሜንቶርሺፕ መውሰድ ነው። በትሬዲንግ አክቲቪቲ ለረጅም ጊዜ ሙያ ካለው ሰው ለረጅም ጊዜ ያሳለፈ ሰው የሱን ኤክስፒሪየንስ ሄዳችሁ መካፈል ነው። ከዚህ በፊት ያስቀመጥኩላችሁን ነገሮች ሁሉ ተረድታችሁ አይታችሁ ግንዛቤውን ከወሰዳችሁ በኋላ በዲሞ አካውንት ትሬድ እያደረጋችሁ ስትራቴጂያችሁን ከሞከራችሁ በኋላ ሪስክ ማኔጅመንታችሁን ተቆጣጥራችሁ ሳይኮሎጂያችሁን ካዳበራችሁ በኋላ መጨረሻ የሚያስፈልጋችሁ ስታርቲንግ ካፒታል ነው። ያው አነሳ አድርጋችሁም ጨምር አድርጋችሁም እንዳላችሁ አቅም ካፒታል በማስገባት ትሬዲንግን መጀመር ትችላላችሁ።